ሰላም እንዴት ናችሁ? ሜቲ ነኝ። ዛሬ ያው በሌላ ቪዲዮ ተመልሼ መጥቻለሁ። ባለፈው እዚህ ዩቲዩብ ላይ ለቅቄ በነበረው ቪዲዮ በጣም ብዙ ሰዎች ከጠበቁት በላይ በጣም ብዙ ጥያቄዎች እያደረሱኝ ነበረ። እንደዚሁም ደግሞ ያላቸውን ሀሳብ ከየት መጀመር እንዳለባቸው የተለያየ ጥያቄዎች እያደረሱኝ ነበር በተለያዩ ሶሻል ሚዲያዎች ላይ። እኔም ደግሞ ለዚህ ሁሉ ጥያቄዎች መስጠት ያለብኝ መልስ ያሰብኩትን ወይም ደግሞ እንደ መጀመሪያ ከዚህ ብንጀምር አግባብ ነው ብዬ ያሰብኩትን የመጀመሪያው መልስ ይዤ መጥቻለሁ። እንግዲህ በዚህ መሰረት ለሁሉም ጥያቄ አንድ ጊዜ መልስ መስጠት ቢከብድም ግን ከአንድ አይነት መስመር መጀመር ይቻላል። ማንኛውም ሰው እዚህ ሀገር ትምህርት ለመማር ፈልጎ ሲመጣ ከየት ነው መጀመር ያለበት? ምንድን ነው ማድረግ ያለበት? ምን አይነት ነው ሪሰርች ሰርቶ እዚህ መምጣት ያለበት የሚለውን ነገር ሁሉ የመጀመሪያ ስቴፕ አድርገን ማየት እንችላለን ማለት ነው። ስለዚህ ማንኛውም ሰው እዚህ ሀገር ትምህርት ለመማር ሲመጣ የሚፈልገው ዩኒቨርሲቲ የት እንዳለ፣ የሚፈልገው እሱ መማር የሚፈልግበት ፊልድ ያለበት ዩኒቨርሲቲ ፉል ስኮላርሺፕ ይሰጣል ወይስ ደግሞ ፈንድ የለውም የሚለውን፣ እንደዚሁም ደግሞ ከሰራው ከተማርኩ በኋላ ስራ አገኝበታለሁ ወይ የሚለውን ነገር እነዚህን አጥንቶ መምጣት በጣም አስፈላጊ ነገር ነው። ስለዚህ እኔ እንደ መጀመሪያ አሁን ያሰብኩት ነገር ፊንቲባ ያው እንደነገርኳችሁ እዛ ውስጥ ነው አምባሳደር ሆኜ የምሰራው። ይሄ ፊንቲባ የራሱ አፕሊኬሽን አለው አፕል ስቶርም ላይ ፕሌይ ስቶርም ላይ ማለት ነው። ስለዚህ እናንተ እንደ መጀመሪያ አሁን እኔ የምሰጠው ሀሳብ ያንን አፕሊኬሽን ከአፕል ስቶር ላይ ወይም ፕሌይ ስቶር ላይ ዳውንሎድ ካደረጋችሁ በኋላ ሳይን አፕ ታደርጋላችሁ እንደማንኛውም አፕሊኬሽን። ከዛ በኋላ እታች ላይ እታች ላይ ፊንቲባ ኮምፓኒየን የሚል የራሱ ሴክሽን አለው። ፊንቲባ ኮምፓኒየን ጌት ፍሪ አድቫይስ ይላል ራሱ ላይ which means እዛ ላይ ገብታችሁ ያላችሁን መረጃ ከሰጣችሁ በኋላ ያላችሁን ግሬድ ፈርስት፣ ለምሳሌ ሁለተኛ ዲግሪ መማር የፈለገው ሰው የመጀመሪያ ዲግሪ ላይ ያለውን ውጤት ሲያስገባ የኢትዮጵያውን ውጤት ወደዚህ ወደ ጀርመን ግሬዲንግ ሲስተም ቀይሮ ያስገባል። እንደዚሁም ደግሞ መማር ብትፈልጉበትን ፊልድ፣ ያላችሁን ናሽናሊቲ፣ እንደዚህ የመሳሰሉ በጣም ቀላል ጥያቄዎችን ይጠይቃችኋል። እንደዚሁም ደግሞ በጣም ቀላል ያልሆኑትን ብሎ የሚያስበው ከአጠገቡ ላይ አሲስታንስ አለው፣ እያነበባችሁ መልሳችሁ መሙላት ትችላላችሁ። ከዛ በኋላ እሱን ሰብሚት ካደረጋችሁ በኋላ እሱ በፈለጋችሁት ፊልድ እናንተን ፊት የሚያደርጋችሁን ግሬድ አይቶ ዩኒቨርሲቲውን ይሰጣችኋል ማለት ነው። ስለዚህ ይሄ በጣም ነገሮችን የሚያቀል አፕሊኬሽን ነው እውነት ለመናገር። ምክንያቱም አሁን ሰዎች ብዙ ጊዜ የሚያስቸግራቸው የዩኒቨርሲቲ ሊንክ ማግኘት ነው። እኔም ደግሞ ከደረሱኝ ጥያቄዎች 90%ቱ ሊንክ ኬት ነው የምናገኘው፣ ለዚህ ፊልድ የት ላይ ነው ሊንክ ማግኘት የሚቻለው ጀርመን ሀገር ካሉ ዩኒቨርሲቲዎች ነው የሚለው። ያንን 100% ቀላል በሆነ መንገድ እና እውነተኛ በሆነ መንገድ ፊንቲባ አፕሊኬሽን ላይ ማግኘት ይቻላል ማለት ነው። ያን ነገር ሰው ካወቀ በኋላ በጣም ያቀልለታል። እኔ ትምህርት በተማርኩበት ወይም ፈልጌ በመጣሁበት ጊዜ እንደዚህ አይነት አማራጭም አልነበረም። በጣም አድካሚ ነበረ። አሁን ግን አቅልሎታል። ከዛም በተጨማሪ እዛ አፕሊኬሽን ውስጥ በጣም ሌላ ዲቴል የሆኑ መረጃዎች አሉ። ጀርመን ሀገር ስላለ የስራ እድል፣ የትምህርት እድል፣ እንደዚሁም ደግሞ ስላኗኗሩ ሁሉ ነገር ዝርዝር ያስቀምጣል። ስለዚህ ሰው ፈርስት ሃንድ ኢንፎርሜሽን እና ታማኝ የሆነ መረጃ አግኝቶ ነው ማለት ነው የሚመጣው መጨረሻ ላይ እንኳን። ስለዚህ ያንን አድርጉና ከዛ እንጀምራለን። ሁለተኛው ስቴፕ ነው ሌላው ማለት ነው። ለምሳሌ አንድ ሰው ያን አፕሊኬሽን አውርዶ ይሄን ሞልቶ ዩኒቨርሲቲውን አግኝቶ ዩኒቨርሲቲው ፈንድ የለውም፣ ፈንድ አለው፣ ፈንድ ከሌለው እንዴት ነው ሌላ ፈንዶችን የምንፈልገው? ምክንያቱም ኤክስተርናል ፈንድ የሚሰጡ አሉ። በተለይ ሁሉም ሰው የሚያውቀው ዲኤኤቲ የዚህን ስኮላርሺፕ የማያውቀው የለም በብዛት። እንደዚሁም ደግሞ ሌሎች አሉ 5 በጣም ትልልቅ የሆኑ ስኮላርሺፕ የሚሰጡ ፋውንዴሽኖች አሉ እዚህ ሀገር። ስለዚህ ለነሱ ደግሞ ለብቻ እንዴት ነው አፕላይ የሚደረገው የሚለውን ወደ የሚቀጥለው ስቴፕ ይሄዳል። ስለዚህ የመጀመሪያው ስቴፕ በጎልደን ስቴፕ ብለን መያዝ ያለብን አሁን ዩኒቨርሲቲዎቹን ማግኘት፣ ሊንኩን ማግኘት ከምንፈልገው ፊልድ ጋር። ቀጥሎ ያለው ላይ ካገኘም በኋላ ብዙ ሰው ልቡን ውርድ የሚያደርገው ነው በዚህ ስቴፕ ቁጭ ብዬ ሳስበው ወይም እኔም ሳደርግ በነበረው ጊዜ ምንድነው በጣም ብዙ ክፍያ ይኖረዋል ወይም ደግሞ ክፍያ የለውም ብሎ ሰው ማለት ከፍዬ ልማር ነው ወይ ብሎ ደንቅጦ ያቆማል። እንደዛ አይደለም መሆን ያለበት። አፕላይ አድርጎ እስኪ ሰው አድሚሽኑን ያገኝ የመጀመሪያው።
ከዛ በኋላ ያንን አድሚሽን ተይዞ ነው ኢቭን ለስኮላርሺፕ ራሱ ሰው አፕላይ ማድረግ የሚችለው ወይም ደግሞ ያንን አድሚሽን ይዞ ነው ወደ ቀጣይ ስቴፕ መሄድ የሚችለው። ስለዚህ ከዛ እንጀምርና ያንን ስቴፕ ጨርሶ ወደ ሌላ ስቴፕ መምጣት የሚፈልግ ሰው አሁንም ምን ያግዛችኋለሁ። አፕሊኬሽን ሌተር እንዴት በጀርመን ስታንዳርድ እንደሚጻፍ እዛው ፊንቲባ አፕሊኬሽን ላይ ማለ። ግን ፈርዘር ጋይዳንስ ከፈለጋችሁ ምንም ችግር የለውም፣ እኔ ላግዛችሁ እችላለሁ በታማኝነት ማለት ነው። ሁለተኛው ነገር ደግሞ ከዚህ በኋላ ላይም ደግሞ እንዴት ነው መቀጠል ያለብን ወይም ደግሞ እንዴት ነው ወደ ተለያዩ ስቴፖች መሄድ የምንችለው የለኝም። ስለዚህ ሰው የመጀመሪያው ጊቭ አፕ ማድረግ የለበትም። ገንዘብ እንኳን ያስከፍላል የሚል ከሆነ የሚፈልግበት ዩኒቨርሲቲ የሚለውን አስምራችሁ ያዙት። ያው ተመራጭ የሚያደርግበት ጀርመን ሀገር መጥቶ መማር ራሱ ተመራጭ የሚያደርግበት ምክንያቱ ምንድን ነው? ጀርመን ሀገር ትምህርት ነፃ መሆኑ ነው። ወይም ደግሞ ሪላቲቭሊ ኢንተርናሽናል ካሉ ሌሎች ዩኒቨርሲቲዎች አሜሪካ፣ እንግሊዝ ካሉ ዩኒቨርሲቲዎች ምናልባት ለምሳሌ በ75% በ80% የሚቀንስ ዋጋ ነው ያለው ትምህርቱ እንኳን የሚያስከፍል ቢሆን። ስለዚህ እሱም የራሱ ስቴፕ ስላለው እሱ ጋር ጊቭ አፕ አትድርጉ። ስለዚህ ይሄን አፕሊኬሽን አውርዱና ተጠቀሙበት። በጣም ለአጠቃቀም ቀላል የሆነ አፕሊኬሽን ነው። በውስጡ ብዙ ጠቃሚ የሆኑ መረጃዎች ያለው ነው። በእውነት ለመናገር እንደዚህ አይነት ጠቃሚ መረጃና እውነተኛ የሆነ መረጃ የያዘ አፕሊኬሽን ማግኘት አስቸጋሪ ነው። ግን እንደዚህ አይነት እውነተኛ የሆነ መረጃ ለማግኘት ደግሞ በጣም ብዙ ዋጋ ያስከፍላል፣ ያው አሁን ባለው ሁኔታ ኢትዮጵያ ውስጥ ማለት ነው። ስለዚህ አጠቃቀሙ ቀላል ነው። ነገር ግን ጥያቄ ካላችሁ አጠቃቀሙ ላይ ምንም ችግር የለውም። እዚህ ኮሜንት ሴክሽን ላይ ገብታችሁ ስጽፉልኝ ሌላ ጊዜ ወይ ላይቭ አብረን ማየት እንችላለን። እንግዲህ ፊንቲባ ሌላ የሚያመቻቸው እድል ምንድን ነው? ተማሪዎች ፉል ስኮላርሺፕ ያላገኙ ሆነው የትምህርቱ ብቻ ተከፍሎላቸው ግን ራሳቸውን ችለው መጥተው መማር የሚፈልጉ ተማሪዎች ካሉ ፉል የሆነ ብሎክድ አካውንት እዚህ በጣም ታማኝነት ያለው ብሎክድ አካውንት ያዘጋጃሉ። ሰው ገንዘቡን ካለበት ቦታ ሆኖ ወይም እዚህ ሀገር ዘመድ ያለው ሰው ብሎክድ አካውንት ላይ ያስቀምጥለታል። ያንን ዶክመንት ይዞ ነው ለቪዛ አፕላይ የሚያደርገው ማለት ነው። ስለዚህ ብዙ በውስጡ ሌሎች መረጃዎች አሉ። ግን እሱን ሁሉ ከመድረሳችን በፊት ሰው ትምህርቱን ማግኘት ስለሆነ የሚቀድመው ከሱ መጀመር እንችላለን። በዚህ ሰዓት ያላችሁን ምንም አይነት ጥያቄ፣ ሀሳብና አስተያየት እዚህ ኮሜንት ሴክሽን ላይ የገባችሁ ጻፉልኝ። በአንድ ጊዜ የማያልቅ ቶፒክ ቢሆንም እንደቻሉ መጠን እንደዚህ ባጭሩ እያቀረብኩኝ ሀሳባችሁን ለመቀበል ደግሞ ዝግጁ ነኝ። እጅግ በጣም አመሰግናለሁ። መልካሙን ሁሉ እመኝላችኋለሁ። ተስፋ ሳትቆርጡ በዚህ በትክክለኛው መንገድ ሞክሩና ከዛ በኋላ ውጤታማ እንደምትሆኑ ተስፋ አደርጋለሁ። በጣም አመሰግናለሁ። እስከሚቀጥለው ጊዜ ቻው።